ሰላም እንዴት ናቸው? ይህ የክፍል 8 ቪዲዮአችን ነው። በዚህ ቪዲዮ የምናየው ስለ ታይም ሴሽን ይሆናል። ፎሬክስ ትሬዲንግ ላይ ለመገበያየት ወይንም ደግሞ አይሲቲ የሚባለውን ስትራቴጂ እኛ የምንማረው ወደፊት ለመገበያየት ጥሩ ሰዓት የትኛው ነው የሚለው ያው ብዙ ጥያቄዎች ይነሱበታል። አራት የሰዓት አይነቶች አሉ በአይሲቲ ፎሬክስ ስትራቴጂ ላይ። ከስትራቴጂ የተሻለው ሰዓት የትኛው ነው የሚለው ይለያያል። ማለትም የራሳችሁን ሪሰርች በሌላ ስትራቴጂ ላይ ብትሰሩ ይሄ ነው የተሻለ ታይሚንግ የሚለው ማግኘታችሁ ስለማይቀር ማለት ነው። ስለዚህ ይህን ስትራቴጂ አይሲቲ ስትራቴጂን ለሚጠቀሙ ሰዎች 4 ሰዓታቶች አሉ ጥሩ ገበያ እንቅስቃሴ የሚኖርባቸውና ትሬድ ብታደርጉ የተሻለ ነው ተብሎ የሚታሰብበት። የመጀመሪያው ታይም ሴሽን ኤሽያን ኪል ዞን ይባላል። በኒውዮርክ ታይም አቆጣጠር ከ20 እስከ 00 ባለው ሰዓት ኤዥያን ኪል ዞን ይባላል። በኤዥያን ኪል ዞን ይባላል። ብዙ ጊዜ በኤዥያ ላይ ያሉ አገራቶች ላይ ያሉ ፔሮች ኤንዜድዲ የኒውዚላንድ፣ ኤችፒአይ፣ ኤዩዲ ከኤንዜድዲ፣ ኤዩዲ ከጄፒአይ እነዚህ ፔሮች በጣም ይንቀሳቀሳሉ። በዚህ ሰዓት ላይ ከዶላር ጋር አብረው የተጣመሩ ፔሮችን መገበያየት ሪስኪ ነው፣ ወይም ደግሞ በጣም እንደምታስቡት ገበያው ጥሩ ሪዘልት ላይ ሰጣችሁ ይችላል። ሃየር ታይም ፍሬም አናላይሲስ ከሰራችሁ በኋላ ነው ብዙ ጊዜ እነዚህን ነገሮች ትሬድ የምታደርጉት። ሃየር ታይም ፍሬም አናላይሲስ ምንድን ነው የሚለውን ያው ለማየት ያለው እንጂ እሱን አድቫንስ ላይ የምናየው ይሆናል። በእነዚህ ታይሞች ላይ ለመገበያት ግን በደንብ አናላይሲስ መስራት አለባችሁ። አናላይሲስም ሰርታችሁ ግን በእነዚህ ታይሞች ቢሆን ይመከራል ማለት ነው። ይህንን ሰዓት ለማስተካከል ትሬዲንግ ቪው ላይ ትገባላችሁ። ከዛ ታች ላይ ያለ ሰዓት የሚጠቁማችሁ ነገር እሱ ላይ ስትነኩት ሰዓታችሁን በኒውዮርክ ታይም አቆጣጠር ማድረጋችሁን እንዳትረሱ። በምንም በሌላ አድርጋችሁ መያዝ የለባችሁም እንደ አይሲቲ ስትራቴጂ ትሬደር ማለት ነው። ሁላችሁም በኒውዮርክ ታይም አሁን ባለው ሁኔታ ዩቲሲ -5 ነው። ዩቲሲ -5 ነው ማለት ነው። ዩቲሲ -4 የሚሆንበት ጊዜ አለ በሌሎች እንቅስቃሴዎች ላይ ማለት ነው። ስለዚህ ይሄ ኮንቬንሽን ውስጥ የማትገቡት በኒውዮርክ ታይም አቆጣጠር አድርጋችሁ ትሬዲንግ ውስጥ ስትገቡ ነው ማለት ነው። በኒውዮርክ ታይም አቆጣጠር ገብታችሁ ከ20 እስከ 00 ባለው ኤሽያን ኪል ዞን ትሬድ ማድረግ የምትችሉ ከሆነ ሁላችሁም ላይሆን ይችላል። አብዛኞቹ ለንደን እና ኒውዮርክ ኪል ዞን ላይ ነው አይሲቲ ስትራቴጂ ፎሎወሮች ትሬድ የሚያደርጉት። ያ እንደ ፍላጎት የሚሄድ ነው። አሁን እዚህ ጋር ይሄ የተሻለ ነው ጥሩ ነው ለማለት ሳይሆን አንዳንድ ያን የሚጠቀሙ ኤዥያን ኪል ዞን የሚጠቀሙ ስላሉ ማለት ነው። የራሳቸውን ሪሰርች መስራት ጥሩ ነው። ሌላው አይሲቲ ለንደን ኦፕን ኪል ዞን የሚባለው ነው። ይሄኛው ከ2 እስከ 5 ከሆነ አይሲቲ ለንደን ኦፕን ኪል ዞን የሚባለው ሰዓት ላይ ነው ያለው ማለት ነው። በዚህ ሰዓት ላይ ብዙ ጊዜ ኢሮፓያኖች በደንብ ትሬድ የሚያደርጉበት ሰዓት ስለሆነ ከዩሮ ከፓውንድ ጋር የተጣመሩ ፔሮች በደንብ ይንቀሳቀሳሉ ማለት ነው። እነዚህ ዩሮ፣ ዶላር፣ ግሬት ብሪቴን ፓውንድ እነዚህ ፔሮች በደንብ ያካትታል ማለት ነው። ከነዚህ ፔሮች ጋር የተጣመሩ ሁሉ እንቅስቃሴ ይኖራቸዋል ማለት ነው። ሌላው ኢቲኢ ፓተርን ሴታፕ የሚባለውን ወደ አድማስ በምንገባ ሰዓት በደንብ እናየዋለን። ነገር ግን ከዚህ ከ2 እስከ 5 ባለው ሰዓት ላይ የቀኑ ትልቅ እንቅስቃሴ ዋጋው ከወረደ የሚወርድበት ሰዓት ነው ተብሎ ይታሰባል ማለት ነው። እስካሁን ያለው ይህን ይመስላል። በቀጣይ የሚኖሩት ቪዲዮዎች ላይ የኒውዮርክ እና የለንደን ክሎዝ ኪል ዞኖችን የምናይ ይሆናል። በዚህ ላይ አንዳንድ ጥያቄዎች ካሉ ኮሜንት ላይ ያሳውቁኝ፣ መልስ የምሰጥበት ይሆናል። አመሰግናለሁኝ። በቀጣይ ቪዲዮ እንገናኝ።